ሰላም ጤና ይስጥልኝ። ህፃናትን ምግብ በምናስጀምርበት ሰዓት የምንከተላቸው መርሆች፣ አንደኛ 6 ወር ሲሞላቸው ተጨማሪ ምግብ ማስጀመር። ሁለተኛ ከእናት ወተት ወይም ከዱቄት ወተት ውጪ ሌላ ተጨማሪ ፈሳሽ ብዙ አለመስጠት። ሶስተኛ በተለያዩ ኒውትሪየንቶች ማለትም ለአካላዊ እድገታቸው ለሚያስፈልጉ እንደ አይረን፣ ዚንክ እና ሌሎችም አይነት ነገሮች የበለጸጉ ምግቦችን መስጠት ማስወገድ። ጡት ወተት በጡጦ መመገብን ማስወገድ፣ ይልቁንም ካፕ፣ ስፑን ፊዲንግ ሌሎችንም እንደየእድገት ደረጃቸው ማበረታታት መቻል። የላም ወተት እስከ 1 ዓመት እድሜያቸው ድረስ አለመስጠት እና ከዛም በኋላ መጀመር። የእናት ወተትን እስከ 2 ዓመት ድረስ ማስቀጠል። ጣፋጫማ ምግቦች፣ ስኳር፣ የታሸጉ ምግቦችን አለመስጠት። ፋይቴት የሚባሉ ምግቦች የአይረን አብዞርፕሽን እና ሌሎችንም ስለሚቀንሱ እነዚህን መቀነስ ወይም አለመስጠት። ህፃናትን የአመጋገብ ስልታቸው እንደየእድሜያቸው ስለሚለያይ በየእድሜያቸው ደረጃ የአመጋገብ ዘዴያቸውን ማስተካከል ይፈልጋል። ቀጣይ ስለ ምን አይነት ምግቦችን ናቸው ተመራጭ መሰጠት ያለባቸው የሚለው መልካም ቆይታ።